ሰላምና ሰላም የተከበራችሁ የተሚማ ቲዩብ ተከታታዮቻችን እንደምን ሰነበታችሁ? እንደምን ቆያችሁ? እኛ አለን አልሐምዱሊላህ በማለት ጀምራለን እና ዛሬ በሌላኛው ርዕሳችን መተናል። በሌላኛው አጀንዳች ተመልሰን አምጥተናል ማለት ነው እና ይሄ አዝናኝና በቃ የሚያስደንቅ የሚገርም ጨዋታ ጋይስ ሄልፕ ዩ። እሺ ሰላም እንዴት ናችሁ? እኔ ደህና ነኝ። ዛሬም በተለየ ቪዲዮ ከሱ ጋር መተናል። የዛሬ ቅጣቱ በቃ ስታስቡት ማለት ነው ውጥረት፣ ቅጥነት፣ ጭንቅንቅ የበዛበት ቅጣት ነው። በዚች ጋር ዱቄት አለ፣ በረዶ አለ። አሁን ራሱ እየበረደኝ ነው። ወተር አለ። በእነዚህ ነው የምንቀጣው። ውሃው የጨዋታችን ቤዛችን ሲሆን ይሄኛው በዚህ ውሃ ጠጥተን በአፋችን እናስገባለን። ከዛ እርስ በእርስ እንታያያለን እንደ ፍቅረኛሞች። ያው ሲንግል ብንሆንም እንደ ፍቅረኛሞች እናያለን። ከዛ የሳቀ ሰው ያው ምንም ማድረግ አይቻልም። በመጀመሪያው ከሆነ በዱቄቱ ብቻ ይመታል በሁለቱም በኩል በዚህም ጅቡ ይደረጋል። በሁለተኛው ከደገመ ደግሞ ዱቄቱን ይጨመርበታል። በረዶ በእጁ ይይዛል። በትንሹ እስከ 5 እስከወጥር ወይም እስከ 10 እስከወጥር በረዶን በእጁ ይይዛል። ይህ ማለት ምንድነው? እሳተ ገሞራ ላይ መዋኘት እንደማለት ነው። በጣም ነው የሚቀዘቅዘው፣ ትኩስ ነው። በረዶ ከመሆኑ የተነሳ እንጨት ሆኗል። ይህንን ያው ይዤ እንዳልደርቅ ነው። ይህንን ይዞ እስከ 5 እስከ 10 የቆየ ሰው ያው ቅጣቱን ይተርፋል። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ ላስታውሳችሁ ብዬ ነው። ቤተሰብ እንድትሆኑ እጋብዛለሁ። እንግዲህ እስካሁን ለምታበረታቱን እጅግ አርግተን እናመሰግናለን። ወደ ቪዲዮአችን እንሄዳለን። አሁንም ላስታውሳችሁ ሰብስክራይብ ላይክ አድርጉ እንዳትረሱ ነው። ያው በእኛ ጨዋታ ተመስጣችሁ እንዳትረሱ ነው። ስለዚህ ወደ ጨዋታችን እንሄዳለን እና ጨዋታችን ምን ይመስላል? በመጀመሪያ ውሃ ነው። ውሃውን እንጠጣለን ሳይሆን በአፋችን እንከታለን። አንዳችን ለአንዳችን እኔም እከታለሁ፣ እሱም ይጠጣል። ከዛ ፊት ለፊት እንደ ፍቅረኛሞች እንታያለን። ቀድሞ ያሳቀሰ ዱቄት ይታፈስና ቦም ይደረጋል። በዚህ ጨዋታ መሳቅ አይቻልም። እናም ደግሞ ማልቀስ ይቻላል። ማልቀስ መብቱ ነው። ማልቀስ እንዴምባ ከመጣለት ያልቅስኛ ያገባንም። ግን መሳቅን በጭራሽ ኖ። ማን ያሸንፍ ይሁን እስቲ መጀመሪያ በኮመንት ገምቱልን። ማን ነው ዝም ብሎ የሚንተከተከው የሚለውን እስቲ ገምቱ። የእናንተ ማብራሪያ እንፈልጋለን። እስቲ ማን ያሸንፋል የሚለው ሳታዩ ግን አይታችሁት ከሆነ በጣም ሪሊ ይከብዳልና እስቲ ደግሞ አሁን ወደ ላጠጣው ነው። አሁን እኔ ነኝ የምጀምረው። ኧረ ለእሱ ላጠጣው ለአንተ ላጠጣ። ኧረ እኔ አንተ መቅደም አለብህ። እኔ ላጠጣ እንዴ? አረ ሙላው እንዴ! ጠጣኸው እኮ አይቻልም። አልሰማም። አረ አይቻልም። ጠጣ ሙላው። አበል እኔ ነኝ የምሞላልህ። አበል እሺ፣ ጠጣሻል። ለራሴማ ራሴ ልጅ ገና ሳልጀምር ራስ እየሳኩኝ እኔማ ልደበደብ ነው መሰለኝ። እንጋዝልኝ ስልኩ እንጋዝልኝ።
Yes. Yes. Yes, 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 yes. ጨዋታውን በማሸነፍ ጀምሬዋለሁ። ይመቸኝ ይመቸኝ። እንዴ ምን አይነት ስታይል ነው? ምን አይነት ስታይል ነው? አንተ እኮ ወይኔ አበሻ የማይሰራው ስታይል ሰርቼ ነው ያሸነፍኩት። በቃ ይሄ እንትን ነው እንግዲህ በዚህ ጨዋታ አሸንፊያለሁ። እሺ ጨዋታውን ደግሞ ከአንድ ሰው ሲሸነፍ ምን መደረግ እንዳለበት ያው መጀመሪያ ተነጋግረናል። ወደዛ ነው ወይኔ እንደ ሴት እንደምትመለከት ይሄንን አብሼ ፊቱ ላይ አረጋጋው፣ ፊቱ ላይ አብሼ አሞላዋለሁ ማለት ነው። በጎን አንዴ እዚች ጋር ይበቃል። በቂ ነው። እንደ ጀማሪ ብለን ነው እንጂ እንግዲህ በደንብ ጨምር። ምክንያቱም ቀጣይ እኔ ማዘን አልፈልግም። በደንብ ጨምር። አንድ ይቀራል ገና ነው። አሁንማ አንድ ትንፍሽ ነው ሰለለም ትንፍሽ ነጭ ፀጉር ያለበት ያስመሰለ ለእጅ እንኳን የሚያስጠላ ቅምቢዙ ላይ ወስጄ ለጠፍኩለት ነው ብላችሁ ምንም ጅማን ያሳዝነው እኮ ከዚህ በኋላ የሚቀጡት ቅጣቶች እንዳለ በረዶም አለበት። በረዶ ለ5 ደቂቃ መያዝ ለ5 ወጥር ወይ አረ እኔ በቃ ሼም እንኳን አላዘኝም። ወስጄ ጋዘኝ። እኔማ አሁን ባበቅ ቀድመን ትጠጣ እኔ ጠጥቼ ነው መጀመሪያ ላይ እንዲህ ወይ እንዲህ ፂም ያለኝ ነጭ ፂም ያለኝ ቆይ አሁንማ እስቃለሁ። ወላሂ በግድ ወይኔ አምላኬ ከምን ጉድ ነው ያወጣኝ። በቃ ተርፌያለሁ። ኧረ በሳቅ እንዲህ አስቃለሁ ብዬ ራሴ እኮ ነኝ ራሴ። ወይኔ ራሴን በራሴ እያሳኩኝ ልፈነዳ ነበር። ወደ ቅጣት ነው። የሁለተኛው ቅጣት ደግሞ ቀለል ያለ አይደለም። በቃ በጣም የሚያዝናና ነው። ለሱ በጣም የሚያዝናና የሚያስደስት ቅጣቱን ሳስበው ቀስ እያለ ቀስ በቀስ ነጭ ፀጉር ስቃየት ያለብህ ወይኔ ፈርዶብኛል። እንግዲህ እኔ ምንም ማድረግ አልችልም።
አብዲ እንዳታረግ እንደምትመለከቱት ተርፎኛል። እናንተ ደግሞ ነው ምን ነው መስሎኝ። እስቲ አንተ አንተ ትላንትና የሰረከው ጎረቤታችን ላይ የሰረከው ራሱን ነው መስደው ራሱን ነው በትመስለው። ቆይ ይኸውልህ እኔ ደውዬ እነግርልሃለሁ። ቆይ እሱ ሶስተኛ ላይ ነው። በረዶ ነው። ለምን ቃል ገት ይዛሉ? ለአራት ደቂቃ ጨመቅ። ለአራት ደቂቃ እስከ 5 ወይ እስከ 10 ነው። ኧረ ሞትኩኝ እያለ ድረሱለት። ኧረ ቢደርስለት ጅብ ነው መስለው። ኧረ እየፈራሁት ነው ጋይስ፣ እየፈራሁት። ፊቱ በጣም ነው የሚያስፈራው። በጣም ነው ፊቱ። እያንተ ነው እንጂ የሚያስፈራ ፊቱ ላይ አትገደለኝ። እጁ ራሱ ማለት በቃ ሊቆረጥ ነው። እጁ ሲታመም ምን ነበር ይዞታል የሚባለው? ገና እኮ አልቀለጠም እኮ ገና ነው። ገና እኮ ማለት ነው። ወይኔ አምላክ ምጣለት፣ አምላክ አይመጣለት። ልጆቹ ካጠገብ ዞር አድርገው ፈርተው እንዳይሮጡ ይኸውላችሁ። ለማንኛውም ማለት ነው አጠገባችሁ ላይ ማለት ትናንሽ ልጆች ካሉ ፈርተው እንዳያለቅሱ ዞር አድርጓቸው። ወደዚህ ችግር የለውም። በቃ አሁን ነው በቃ ያማረበት አሁን ነው። እንዴ አምር የለ እንዴ ታምር የለ እንዴ ጄኒውት አውጁ አንቀጠቀጠው። በቃ አጁ ይሄንን የመሰለ በረዶ ፍሪ ላይ እኮ ገብቶ እኮ በጣም እንዴት አይበርዴት እጁ እንትን አይደል። በቃ እኔን እኮ እመታለሁ ብሎኝ ነበር፣ ግን መምታት አልቻልኩም። በቃ ኧረ ጋይስ በዚህኛውማ ቆይ እንዴ ልብስ ምንድን ነው ተወኝ። በሶስተኛውማ ወይኔ ኧረ የሚገርም ጭው በእናትህ። ልብሱ ምንድን ነው እንዴ? ራቁቱን ቢሆን አይሻልም እንዴ? ኧረ ልብሱን አውጣው በቃ። ጠጣ እኔ አሁን ደግሞ ወደ እኔ እንዳይዞር ነው የምሰጋለት። ያው ከባድ ነው ልጁ ይሄ ሁሉ ተሰቃይቶ አሸንፋለሁ። አሁን ምን ማን ኦፍ ዘ ማች የወሩ ማለት ነው ማለት ማን ኦፍ ዘ ማች የዛሬውን ነው እኔ ማሸንፈው። ያው ለቀኑ ጠጣ ምንም እንዲህ ጫፍ አላደረስክም። ጠጣ ሙላው ሙላ አንተ እጅ ወላሂ ዝም ብሎ ስልክ የማያዛቀ ነው። ሞላዋለሁ። እሺ
በዚህኛው አሸንፌዋለሁ። ኧረ አንዴ ብቻ ለንቱ አሸናፊው እኔ ነኝ አሸንፌያለሁ ሲል እያወራ ነበረ። ወዲያው ነው በቃ አስገባው። እንዴ ምንድን ነው? ኧረ አይቻልም። አይደለም ሳያሸንፍማ ቢደባ አርግፈው እንዲያስገባ እንዲያወጣ በቃ ምንድን ነው? ትንሽ እንኳን ሆነ እንትን ማለት አለበት እንጂ ይራራ። ትንሽ እንኳን ምላሱ ሆነ ሰውነቱ ይራራ ትንሽ። እኔ እኮ አስገባሁት ፊቴን ትዝ ሲያስብለኝ አቀለኝ። ኧረ አንድ ድል ስጠኝ ተው። ኧረ አንድ ድል ስጠኝ። አልስቅም። አሁን ልጁ አሳዘነኝ። ወይኔ ክሬዝ ቤቢዬ እንዲህ ብቻ ለምታ ቤቢ አሁን አንድ ቻንስ ብቻ እንካ ቤቢ አንቺ እችላለሁ። እንደው ሞራል ነው ነኝ። እኔ ሁሌም እችላለሁ። ሞራል ነው ነኝ። እንደው እገለዋለሁ። በረዶ በሁለት እጅ ነው ማሲል በዚህም እገለዋለሁ። አይሆንም ፈጣን እንዲህ ቆይ እገለዋለሁ። እኔ እንደማንም ሰው ቀላል አይደለም። በረዶ የት አለ? ወይኔ ጀላቲ ሆኗል። ስልኬን ወደዛ አድርጋለሁ። ብላው ይጣፍጣል። በጣም አንተ ብላው ትንሽ ብላለህ። ደርቋል ልብህ። አታረሳሰኝ። ና እጅህን አምጣ። አታረሳሰኝ። እጅህን አታረሳሰኝ። በጣም ይጣፍጣል። እጅህን አምጣ። ሁለት እጅ ሊረሳ አልቻለም ልጁ። ናንዛኛ ነው። እየቀለድ ነው። ገና ወዳለሽ ሶስተኛ ሶስተኛ የሚባል ነገር የለም።
ወፍ አልሰማም። እኔ ማነኝ የተሚማ ልጅ? እኔ ማነኝ የተሚማ ልጅ? እኔ ማነኝ የተሚማ ልጅ? ኧረ ጋይስ ምን እንዲህ ያዘው፣ በደምብ ያዘው። ምን አልበላም። በቃ በርዶኛል። ጭመቀው። እኔ ማነኝ? ልዘንለስ ልብ ይላል ለዚህ ወይኔ ለዚህ ልዝም ልቤ ደረቅ ነው፣ ድንጋይ ነው። በቃ ልዘንለት ይበቃል። እኔ ተቀጥቻለሁ። እስኪ በቃኝ። ቆንጆ ነኛ እንዲህ በጣም ያምርብኛል። እኔ አሁን እንደዚህ ምከታ ሰምነኛ ቦነስ አደመረ ምትጃጅ ይበቃናል። እንደዚህ መከታት አለብኝ አሁን ዛሬ ማለት ነው። ሰው ሆነን አይደለም የተለየናት፣ ዱቄት ሰው እኮ አይደለንም፣ ዱቄት ሆነን የተለየን። ቀጣይ እንግዲህ ቅጣ ሆነን እንመጣለን። ጀምር ምን በቃ ይበቃል። እንዳላሸንፍ ነው ይበቃል። ኧረ እባክህ ከዚህ በኋላ ይበቃል እንዳላሸንፍ ነው።